ሰላም ጤና ይስጥልን ኩብራንና ኩብራት የኩዊን ኩዌት ተከታታዮች በያላችሁበት ሰላማችሁ ይብዛልኝ እያልኩኝ ዛሬም ለእናንተ ይጠቅማል ያልኩትን መረጃ ይዤ መጥቻለሁ። ከእናንተ የሚጠበቀው ኩዊን ኩዌት የሚለውን የዩቲዩብ ቻናል ሰብስክራይብ ማድረግ፣ ኖቲፊኬሽኗን መጫን አዳዲስ ቪዲዮ እንዲደርሳችሁ፣ እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ማስቀመጥ ነው። ኩዌት ላይ ለምትኖሩ አዳዲስ ኢትዮጵያውያኖች እንዴት ጋብቻ መፈጸም እንችላለን? ጋብቻ ለመፈጸም ምን አይነት መስፈርት ያስፈልጋል ነው። አርቲክል 18 ወይም 18 የሆናችሁ እህቶች ለእናንተ የሚያስፈልገው ያላገባ የሚል ወረቀት ከኢትዮጵያ በውጭ ጉዳይ ሚኒስቴር እየተረጋገጠ ያስፈልጋችኋል ማለት ነው። 20 ኢቃማ ኖሯችሁ በውጭ ከሚኖሩ ወንድሞቻችን ጋር ጋብቻ ለመፈጸማችሁ ደግሞ ያላገባ ወረቀት በውጭ ጉዳይ ሚኒስቴር እየተረጋገጠ ሙስሊም ከሆናችሁ ከሸሪዓ ፍርድ ቤት ወንድሞቻችሁ ወይም አባት ቤተሰቦቻችሁ ፈቃደኛ ይሆኑበት ያስፈልጋል ማለት ነው። ለወንዶች ምን ያስፈልጋል? አንድ ወንድ ከአንድ ሴት ጋር ጋብቻ መፈጸም ከፈለገ እኔ ባለሁበት ሀገር ሕግ መሰረት የደመወዝ መጠኑ 800 ዲናር መሆን አለበት። እዚህ ጋር የደመወዝ መጠኑ 800 ዲናር መሆን አለበት ስላችሁ አንድ ኢትዮጵያዊ 800 ዲናር ደመወዝ ይከፈለዋል ማለት አይደለም። ነገር ግን ከአሰሪው ጋር አግሪመንት ፈጥሮ ወይም ከአሰሪው ጋር ተነጋግሮ የደመወዝ መጠኑን 800 ዲናር አድርጎ አንዲትን ሴት በዚህ ሀገር ሕግ መሰረት አግብቶ ከአለችበት መኖሪያ ፈቃድ ወደ አርቲክል 22 ወይም ፋሚሊ ቪዛ መቀየር ይቻላል ማለት ነው። 18 ኢቃማ ያላትን እህታችንን አርቲክል 22 ወይም ፋሚሊ ቪዛ ከሚቀይራት የጋብቻ ወረቀታቸውን በዚህ ሀገር አጽድቀው እሷም በ18 ኢቃማዋ ስራዋን እየሰራች እሱም ስራ እየሰራ ሁለቱም ሼር አድርገው መኖር ይችላሉ። ነገር ግን አርቲክል 20 ወይም 20 የቤት ሰራተኛ ሆና ወይም የቤት ሰራተኛ የመኖሪያ ፈቃድ ቁጥር የያዘች እህታችን ከአንድ ወንድማችን ጋር ጋብቻ ስትፈጽም የመጀመሪያ የሚያስፈልገው ሙዋፈቃተል ከፊል ወይም የከፊል ሙዋፈቃ ፈቃድ ያስፈልጋል ማለት ነው። 20 ኢቃማ ስለሆነች በከፊል ስር ስላለች አሰሪዋ እዚህ ሀገር ጋብቻ ፈጽማ እንድትኖር መፍቀድና ተናዝል መፈረም አለበት። አንድ ወንድማችን ያችን ልጅ ሲያገባ የመጀመሪያ ከ20 ኢቃማ ከአሰሪዋ ተናዝል ይቀበልና ወደ 22 ይቀይራታል ማለት ነው። ፋሚሊ ቪዛ ይኖራል ማለት ነው። አንድ ሰው እኔ ባለሁበት ሀገር ወይም በኩዌት ሕግ መሰረት ፋሚሊ ቪዛ አለው ማለት ወይም አርቲክል 22 ሴቷ አላት ወይም ወንዱ የደሞዝ መጠኑ 800 ዲናር ሆኖ ጋብቻ ፈጸመ ካልን እዚህ ሀገር ላይ ቤተሰብ ማስተዳደር ይችላል ማለት ነው። ልጅ ቢወለድ ሆስፒታል ላይ መውለድ ትችላለች፣ ማስተማር ይችላሉ፣ የልጅ ፓስፖርት እንዲሁም መኖሪያ ፈቃድ ማሰራት ይችላሉ ማለት ነው። ስለዚህ ሙዋፈቃተል ከፊል ያስፈልጋል ማለት ነው። አንድ ወንድ የ20 ኢቃማ ያላትን እህታችንን ካገባ በኋላ አርቲክል 22 ካደረጋት ወይም ፋሚሊ ቪዛ ከቀየራት ከ2 ዓመት በኋላ ወደ አርቲክል 18 ቀይራ በውጭ የስራ መስክ ላይ ተሰማርታ መስራት ትችላለች ማለት ነው። ስለዚህ ጋብቻን በተመለከተ ማወቅ የምትፈልጉት ነገር ካለ ኮሜንት ሴክሽን ላይ አስቀምጡልኝ። የእናንተን ጥያቄ ለመመለስ እኔም ዝግጁ ነኝ። ኩዌትን በተመለከተ አንዳንድ የማታውቋቸው ህጎች ወይም አሰራሮች ካሉ ለእናንተ መልእክቱን ለማድረስ ዝግጁ ነኝ። ለዛሬ እዚህ ላይ ይበቃናል። አመሰግናለሁ። መልካም ጊዜ